ወደድንም ጠላንም የፈራነው ደርሶ ሶስተኛ የዓለም ጦርነት ተጀምሯል። አሜሪካ ከባድ ጥቃት ስትፈጽም ኢራን ዓለምን ያስደነገጠ የሚሳኤል ተኩስ በእስራኤል ላይ ፈጸመች ሲሆን በፍጹም ለጦርነቱ ይደረጋል ተብሎ ያልተገመተው ከድምጽ ፍጥነት በ15 እጥፍ የሚበልጠውን ፋታ የተባለውን ሃይ ኢንክሬዲብል ሃይፐርሶኒክ ሚሳኤል ዌፐን በእስራኤል ላይ ተኩሳ እልቂት በማስከተሏ ዓለምን ድንጋጤ ውስጥ ከታለች። አሜሪካ በኢራን ላይ በወሰደችው ጥቃት የአሜሪካን ሕዝብ ሁለት ቦታ የከፈለ ሲሆን ዴሞክራቶች ከፍተኛ ተቃውሟቸውን አሰምተዋል። የእስራኤል ሕዝብ በታሪኩ ለመጀመሪያ ጊዜ አደባባይ ወጥቶ በጦርነቱ ላቃተው ሀገር ተማጽኖ ያቀረበ ሲሆን ኢራን ሆይ ይቅርታ አጥፍተናል፣ እኛ የምንፈልገው ሰላም ነው ሲሉም ተሰምተዋል። በቅርቡ በምርጫ ውድድሩ አሸንፎ መንግስት መመስረት የሚያስችል ነጥብ ባለማግኘቱ ከተፎካካሪ ፓርቲዎች ጋር በመሆን የጥምር መንግስት ለመመስረት የተገደደው የኔታንያሁ የሊኩድ ፓርቲ እንኳን ዘንቦብሽ ድሮም ጤዛነሽ በህዝቡ ዘንድ ሙሉ በሙሉ እምነት ያልተጣለበት መንግስት በተቃውሞ ሰልፍ ውጥረቱ እያየለበት መጥቷል። ወደ ጦርነቱ ለመግባት ሽር ብትን እንደ መሽኮሮም ስትል የነበረችው አሜሪካ አሁንስ አልቻልኩም በቃኝ፣ ከእስራኤል ጎን መሆኔ ከታወቀ አይቀር ያበጠው ይፈንዳ በሚል ሴኔቱ ባላጸደቀው በፕሬዝዳንት ዶናልድ ጄ ትራምፕ ትዕዛዝ 6 ቢቱ በስውር በብርሃን ፍጥነት የሚጓዙት ቦምበርስ የጦር ጄቶች ግዙፍ ሸክሞች እንደጫኑ ከጥቂት ደቂቃዎች በኋላም አየር ላይ ነዳጅ ተሞልቶባቸው አሜሪካንን ለቀው የፓሲፊክ ውቅያኖስን እየበረሩ ወደ ኢራን በመጓዝ ወታደራዊ ተቋማት ላይ ጥቃት የሰነዘሩ ሲሆን በህዝብ ላይ ጉዳት አለማድረሳቸው ታውቋል። ድርጊቱ ያስቆጣት ቻይና አሁንስ በዛ ዓለም ተቆጣጣሪ አልባ ሆነች። በሩሲያ ላይ በአውሮፓ ሀገራት የተደረገው የወታደራዊ ድጋፍ ርብርቦች ሳይንስ በኢራን ላይ እንደዚህ አይነቱ ተደርቦ ማጥቃት ሁለቱ የጀመሩትን ጦርነት ሁለቱም እንዲጨርሱት እንደመተው የምን ተደራቢነት ነው በሚል ከባድ አውዳሚ መሳሪያዎችን ለኢራን በአስቸኳይ ልካለች። ለቀጣይ መረጃ ላይክ እና ፎሎ ማድረግ አትርሱ።